ይሄ አርቲስት ወይም ይሄ ድምፃዊ ያወቃችሁት ተፈሪ ሰለፍ ይባላል። በአንድ ወቅት ተወልዶ ባደገበት አካባቢ ሌቦች ሆኖ አላቅም ብቻ ደብድበውት ሆስፒታል ገብቶ ፖስት ተደርጎ ነበርና ስልኩን አፈላልጌ አግኝቼ በነበረ በሰዓቱ ከስንት ዓመት በፊት መሰላችሁ? ከ4 ዓመት በፊት ደውዬ አግኝቼው ነበርና ዛሬ አሚኮ አግኝቶት የድሮ ስራው እንዳጋጣሚ ድምፁ አልተቀየረም። በነገራችን ላይ ተፈሪ እና በዚህ አጋጣሚ ስላየው በጣም ደስ ብሎኛል። በላስታ አካባቢ ያላችሁ የማህበራዊ ሚዲያ ተከታዮች ይሄ ሰውዬ ድጋሚ ወደ ስራዎቹ እንዲመለስ ብታደርጉት በጣም የተሻለ ነው። በጣም ወርቅ ሰው ነው። ለማንኛውም አሚኮ በነገራችን ላይ ክብር ይስጥልን። በእውነት የአሚኮ ሰራተኞች ባጭሩ ተቋሙ ጋር ያላችሁ ሰዎች ይመቻችሁ፣ በእውነት ይመቻችሁ። ምክንያቱም እንደዚህ ሰው የተረሳን ሰው ማምጣት ወርቅ ስራ ነው። አራ ምነው ወራ በለው አራ በለው ወራ በለው አባ መረብ ኃይሌ አባ ይባስ አንገቱን የሰጠው እንደ ዮሐንስ ወለተ ሜዳው ላይ ገብቶ ሲቀድስ ቄሱ ታፈረ ነው ዲያቆን መጎስ አባ መረብ ኃይሌ አባ ይባስ አራ በለው ወራ በለው ላለየ ለለየ ላለየ ንሪ በለውና ላለየ ንገረው ላገሬም ላለየ ወጥቶ ሰብሮ ከደም ላለየ ልማደኛ በሬ ላለየ ልማደኛ በሬ ላለየ ለለለ ትክክለኛ ስራው ደግሞ ይሄ ነው። አራገል ምነው ወራ በለው አባ መረብ ኃይሌ አባ ይባስ አንገቱን የሰጠው እንደ ዮሐንስ ወለተ ሜዳው ላይ ገብቶ ሲቀድስ ቄሱ ታፈረ ነው ዲያቆን መጎስ አባ መረብ ኃይሌ አባ ይባስ አጨደው ከመረው ወጣው እንደ ገብስ ታያዝራው ቀረ ታጣው አድማስ ለልየ ንሪ በለውና ላለየ ንገረው ላገሬ ለለየ ወስዶ ሰብሮ ከደ ለለየ ልማደኛ በሬ ላለየ ሳቅና ጭዋታ ላለየ ዝናታ ማራኪ ላለየን እንደኛ ስቦታ ለለየ በተወለዳች ለለየ እና እንዲህ የተረሱ ሰዎችን አምጡልን፣ በእናታችሁ አምጡልን፣ ማየት እንፈልጋለን። ብዙ አሉ፣ በጣም ብዙ አርቲስቶች ድሮ ምርጥ አልበም ሰርተው አሁን ከዘመኑ ጋር እኩል ሳይሄዱ የቀሩ ብዙ ናቸው። እና በዚህ አጋጣሚ አሚኮ በእናት አማራ ክልል ውስጥ ያሉ በተለይ በጣም ምርጥ ዜማዎች ሰርተው የተደበቁ ልጆች አሉና እንደዚህ እያረካውጣልን